ጋይስ በዚች ምድር ላይ ስትኖሩ ተስፋችሁን ለእግዚአብሔር ብቻ ስጡ። ተስፋችሁ እግዚአብሔር ብቻ ይሁን። ማንም ቢሆን የሰው ልጅ አይሁን። ተስፋችሁ እግዚአብሔር ይሁን። ተስፋችሁን በሱ ላይ ብቻ ጣሉት። ማርያምን የዛኔ እዩ ምን በህይወታችሁ ምን እንደሚሆን። ሐሳባችሁን ሁሉ ለሱ ስጡት። እርግፍ አድርጋችሁ ለሱ ስጡት። ጥሩም ሆነ መጥፎም ሆነ ምንም በህይወታችሁ ያለ ነገር ለሱ ስጡት። መጥፎ ነገር በህይወታችሁ ቢከሰት እንኳን ለበጎ ነው የሚያደርግላችሁ። እውነቴን ነው የምላችሁ። በቃ ሁሉ ነገር አንተ ያልከው ይሁን በሉ። እግዚአብሔርን ነው የምላችሁ። የዛኔ ኦ ማይ ጋድ ታያላችሁ። በቃ ያለኸኝ አንተ ብቻ ነህ። በቃ ያለኸኝ አንተ ብቻ ነህ። ሁሉ ነገሬ አንተ ነህ። እናቴ፣ አባቴ፣ ወንድሜ፣ ጓደኛዬ፣ ዘመዴ አንተ ነህ በሉት። በእውነት ነው የምላችሁ። ጭንቀታችሁን፣ ሐሳባችሁን ሁሉ አንተ ራስህ የፈጠርከኝ አምላክ አንተ ነህ። አንተ ሁሉ ነገር አስተካክልልኝ። በቃ ይሄ አንተ እኮ አባቴ ነህ። በቃ ያለባችሁን ሐሳብ ሁሉ ለሱ አሳልፋችሁ አንተ እንደፈለክ ይሄን አድርግልኝ፣ ይሄን ነው የምፈልገው፣ ያን ነው የምፈልገው አትበሉ። ምክንያቱም አንዳንድ ጊዜ እኛ የምንፈልገው ነገር መጥፎ ነገር ሊሆን ይችላል። ለወደፊት ለጊዜው ጥሩ የመሰለን ነገር ለወደፊት ግን የሚጎዳ ሊሆን ይችላል። ጥሩና መጥፎውን ለኛ የሚሆነውን የሚያውቀው እግዚአብሔር ነው። ገብታችኋል? ስለዚህ ይሄን አድርግልኝ ያን አድርግልኝ እኔ አሁን በፍጹም ጸሎት ስጸልይ ብሞት ይሄን አድርግልኝ ያን አድርግልኝ አልልም። አንድ የተማርኩት ነገር ማለት ነው። በፊት እንደዛ ነበር የምለው። ፈጣሪ አምላኬ እባክህ ነገር አሳካልኝ፣ አምላኬ ሆይ ይሄንን እላለሁ። አሁን ግን ፈጣሪ ሆይ አንተ ለኔ ይሆነኛል ይጠቅማታል የምትለውን ነገር አድርግልኝ። በቃ የምፈልገው ነገር ከሆነ እንኳን ፈጣሪ አምላክ የሚሆነኝ ከሆነ አድርግልኝ፣ የማይሆን ከሆነ ይቅር ነው የምለው። ስለዚህ እሱን አስቀድሙ፣ እግዚአብሔርን አስቀድሙ ከፊታችሁ ማለት ነው። በቃ የሱ ፍቃድ ጠይቁ። እሱ የፈቀደው ነገር ከሆነ አንድ ጊዜ በእንባ በጸሎት ምን ብለን እንጸልያለን፣ ይሄን ነገር እፈልጋለሁ ብለን ግን ያ መሞሻችን ሊሆን ይችላል። ገብታችኋል? መሞሻችን ሊሆን ይችላል። ስለዚህ አንተ ለኔ ይሆናል ያልከውን በቃ እግዚአብሔር የለህም እያልን አሁን እያለቀስን ጸሎት እንጸልያለን። ስለዚህ እንደዛ መሆን የለበትም። እግዚአብሔር አንተ የፈቀድከው ይሁን፣ አንተ ያልከው በህይወቴ ይሁንልኝ በሉ። የዛኔ ታዩታላችሁ። ማርያምን ምንም ጭንቀታችሁ፣ ሀዘናችሁ ሁሉ ነው የሚቀላችሁ። ሰላም ሆኑልኝ። ወደ ስራ ልገባ ነው። መዝሙር እየሰማው ያው መዝሙር በጣም ወደውና እቺ ነገር ላካፍላችሁ ብዬ ነው። መልካም ቀን ይሁንላችሁ። ባይ